አንበሳውና በግ ጠባቂው የደግነትና የውለታ የማይታጠፍ ሕግ። በሕይወት ጉዟችን ላይ የምንዘራቸው ትናንሽ የደግነት ፍሬዎች መቼና የት እንደሚያቆጠቁጡ አናውቅም። ነገር ግን አንድ የታወቀ እውነት አለ። መልካምነት መቼም ቢሆን መሬት አይወድቅም። ዛሬ በምናባችን ወደ አንድ ጥቅጥቅ ያለ ጫካ እንጓዝ። አንድ የዋህ በግ ጠባቂ የለመደውን መንገድ ተከትሎ ይጓዛል። ድንገት ግን የጫካውን ጸጥታ የሚሰብርና ልብን የሚያስደነግጥ የጩኸት ድምፅ ሰማ። ጩኸቱ ተራ አልነበረም፣ የጫካው ንጉሥ አንበሳ እንጂ። አንበሳው በከባድ ሕመም እየጮኸና እየቃተተ ነበር። እረኛው መጀመሪያ አካባቢ በፍርሃት ሊሸሽ ቢሞክርም የአንበሳው ዓይኖች ግን ሌላ ታሪክ ይናገሩ ነበር። ጥቃት ሳይሆን እርዳታን የሚለምኑ፣ የትዕቢት ሳይሆን የጭንቀት ነጸብራቅ የሆኑ ዓይኖች። እረኛው በድፍረት ተጠጋው። ሲመለከትም የአንበሳው እግር ላይ ትልቅ እሾህ ተሰክቶ እግሩ አብጦና መግል ይዞ አገኘው። እረኛው ፍርሃቱን ወደ ጎን በመተው በሰዋዊ ዝነት ተሞልቶ የአንበሳውን ግዙፍ እግር አነሳ። ትልቁን እሾህ በጥንቃቄ ነቅሎ ካወጣለት በኋላ ቁስሉን አጠበለት። ሕመሙ የቀለለለት አንበሳ ያንን ያዳነውን እጁን በምስጋና መላስ ጀመረ። የጫካው ንጉሥ በደግነት ፊት ተንበርክኮ ምስጋናውን አቀረበና ሄደ። ከዓመታት በኋላ ዘመናት ተቀያየሩ። እረኛውም በሆነ ባልታወቀ ምክንያት ተከሶ በዘመኑ ገዢዎች ፊት ቀረበ። ፍርዱም አሰቃቂ ነበር። ለተራበ አንበሳ ይሰጥ የሚል። የፍርዱ ቀን ደረሰ። ሁሉም ሰው በታደመበት ትልቅ መድረክ ተዘጋጅቶ እረኛው መሃል ሜዳ ላይ ተጣለ። ከአንጀቱ የሚያገሳ የተራበና ጨካኝ አንበሳ ከአጥር ጀርባ ተለቀቀ። አንበሳው እየጮኸና አፈሩን እየቧጨረ ወደ ገበሬው አመራ። ሕዝቡ ምን ይፈጠር ይሆን በሚል አጥብቆ አስፈሪውን ትዕይንት ይጠባበቃል። ነገር ግን ሊበላው ጥቂት ሴንቲሜትሮች የቀሩት ያ ጨካኝ አንበሳ በድንገት ቆመ። የቁጣው ግሳጼ ወደ ለስላሳ ድምፅ ተቀየረ። ምክንያቱም አንበሳው ያንን በአስቸጋሪ ቀን በጫካ ውስጥ እሾህ ያወጣለት ባለውለታውን እረኛ በትክክል አውቆት ነበር። ሊበላው የመጣውን አንበሳ እንደ አሮጌና ታማኝ ጓደኛ እረኛውን እየተጠጋ እጁን ይልስ ጀመር። መላው መድረክ በዝምታ ተዋጠ። ንጉሡም በዚህ ተፈጥሯዊ ባልሆነ አስገራሚ ትስስር ተገርሞ እረኛውንም አንበሳውንም በነፃ እንዲሰናበቱ አዘዘ። ደግነት የእረኛውን ሕይወት ለሁለተኛ ጊዜ አተረፈችው። ይህ ጥንታዊ ተረት ስለ እንስሳትና ስለ ሰዎች የሚያወራ አይደለም። ስለ ሰው ልጅ ውስጣዊ ስነ ልቦናዊና ስለ አጽናፈ ዓለማዊ ሕጎች ጥልቅ ትምህርት የሚሰጥ ነው። አንደኛ፣ የደግነት ማሚቶ በእንግሊዝኛው The Echo of Kindness በስነ ልቦና ሳይንስ የእልፍኝ ምላሽ በሚል ይጠራል። የሰው ልጆችም ሆኑ አብዛኛው ከፍተኛ ሕዋሳት ላደረገላቸው መልካም ነገር አዎንታዊ ምላሽ የመስጠት ተፈጥሯዊ ዝንባሌ አላቸው። ዛሬ ወደ ውጭ የምንለቃቸው ትንሽዬ መልካምነቶች በሕይወታችን አስቸጋሪ ወቅት በአስገራሚ መንገድ ተለውጠው ወደኛ ይመጣሉ። ደግነት መቼም ቢሆን ባዶ ኢንቨስትመንት አይደለም። ሁለተኛ፣ ፍርሃትን ማሸነፍና እዝነት። እረኛው መጀመሪያ ላይ ፍርሃት ቢሰማውም ፍርሃቱን ወደ እዝነት የመቀየር ስነ ልቦናዊ ብስለት ነበረው። ብዙ ጊዜ በሕይወታችን ውስጥ የሚያስፈሩን ወይም ሊያጠቁን ይችላሉ ብለን የምናስባቸው ሰዎችና ሁኔታዎችን በውስጣችን ትልቅ ስብራትና ሕመም የያዙ ሊሆኑ ይችላሉ። ሰዎችን በቁጣቸው ሳይሆን ከቁጣቸው በስተጀርባ ባለው ሕመም መረዳት ስንችል ጠላትን ወደ ወዳጅነት የመቀየር ጥበብ ይኖረናል። ሶስተኛ፣ የማያረጅ ምስጋና። አንበሳው ከዓመታት በኋላም ቢሆን የተደረገለትን ውለታ አልረሳም። ምስጋናና ውለታን ማወቅ የአእምሮ ጤንነትና የውስጥ ስብዕና ልዕልና መገለጫ ነው። ውለታን መርሳት ውስጣዊ ማንነትን ማጨለም ብቻ ሳይሆን ወደፊት ሊመጡ የሚችሉ መልካም አጋጣሚዎችን በገዛ እጃችን መዝጋት ነው። ማንንም ሰው ለመርዳት አቅምህ በሚፈቅደው ሁሉ ወደ ኋላ አትበል። ዛሬ ስለ አንድ ሰው የምታወጣለት እሾህ ነገ ያንተን ሕይወት ከሚውጥ አንበሳም ይታደግ ይሆናል። ደግውን፣ ምክንያቱም ዓለም በደግነት ላይ ትሽከረከራለች።